አይሆንም ምን ትተሽ ይሆናልን ያጂ ይላል የሀገራችን ሰው ሲተርት። ይህን ያልኩት ያለ ምክንያት አይደለም። የህወሓት ቡድን ትላንት ጥቅምት 26 2018 ዓ.ም ወደ አፋር ክልል በመግባት 6 መንደሮችን በጉልበት መቆጣጠሩን የክልሉ መንግስት አስታውቋል። ቡድኑ ንጹሃን አርብቶ አደሮችን በከባድ መሳሪያ በመደብደብ የፕሪቶሪያ ስምምነትን አፈርሷል ሲል የአፋር ክልል መንግስት ኮሚኒኬሽን ቢሮ አስታውቋል። ይህ ጉዳይ የተሰማው የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ በመንግስትና በህወሓት መካከል ስላለው ወቅታዊ ሁኔታ ገለጻ ከሰጡ ከ2 ቀናት በኋላ ነው። ፊልድ ማርሻሉ ጉጀሌ እያሉ ሲጠሩት የነበረው የህወሓት ቡድን ድጋሜ ጦርነት ለመክፈት ሙከራ እያደረገ መሆኑን አመላክተው ነበር። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን ዕዝ መሆን አንፈልግም፣ ጦርነትን እኛ ብቻ ማስቀረት አንችልም በማለት መናገራቸው አይዘነጋም። ትላንት ምሽት 5 ሰዓት ገደማ የአፋር ክልል ባወጣው አጭር መግለጫ የህወሓት ቡድንን በተመሳሳይ ጉጀሌ በማለት ጠርቶታል። የህወሓት ጉጀሌ በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ መግባቱን አስታውቋል። ቡድኑ ሞርታርና ዙ23 በተባሉ ከባድ መሳሪያዎች ንጹሃንን መደብደቡን የሚገልጸው መግለጫው የአፋር ሽማግሌዎች ታጣቂ ቡድኑ እንዲመለስ ቢማጸኑም ጉጀሌው ግን አሻፈረ በማለት ግጭት አስከትሏል በማለት ከሷል። የህወሓት ቡድን ከድርጊቱ ካልተቆጠበ የክልሉ መንግስት የዜጎቹን ደህንነትና የወሰን ክብር ማስጠበቅ እንደዚሁም ራስን ከማንኛውም ውስጣዊና ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስታውቋል። ከዚህ ባሻገር የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ትላንት በአፋር ክልል ተፈጽመዋል በተባለው ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹ ደግሞ ፍስሐ ማንጁስና ዮሐንስ መዲድ የተባሉ ግለሰቦች ናቸው ሲሉ ወንጅለዋል። ለሰዓቱ ያዝነው ዜና በዚህ ተጠናቋል። ጉዳዩን በቅርበት የተከታተልን አዳዲስ መረጃዎችን የምናደርሳችሁ ይሆናል። ይህንን ቻናል ሰብስክራይብ በማድረግ አብራችሁን ይሁኑ።